ውድ ቤተሰቦች በዛሬው ቪዲዮ የምንመለከተው ነገር ቤትና ይዞታን ከመግዛት ጋራ ገዢዎች ሊያደርጉት ስለሚገባ ጥንቃቄን በተመለከተ ይሆናል። ቤት ከመግዛት በፊት የግድ ማድረግ ያለበት ነገሮች ምንድን ናቸው? አንደኛ በሻጭ ቃል ወይም በፎቶኮፒ ብቻ በጭራሽ አይመኑ። ሁለተኛ ወደ ምንጩ ሂዱ፣ ወደ መንግስት መስሪያ ቤቶች ያረጋግጡ ማለት ነው። የሻጩን ኮፒ ካርታ ይዘው የክፍለ ከተማ መሬት አስተዳደር ቤት ያረጋግጡ። ወረዳም ተጨማሪ ማስረጃዎች ሊኖሩ ስለሚችሉ ያረጋግጡ። ሶስተኛ ሻጮች ብዙ ከሆኑ የወራሽነት ማስረጃ፣ በፍርድ ቤት ውስጥ የተጣራበት የፍርድ ቤት ሰነድ፣ ተወካይ ሻጮች ከሆኑ ውክልናቸው ሕጋዊ መሆኑን ያጣሩ። አራተኛ በአካል በመገኘት ይዞታውና ወሰኑን ማረጋገጥ። ማለትም አንዳንድ ጊዜ ካርታው ላይ ያለውና በአካል ቦታው ላይ ያለው ሲለካ የተለያየ ስለሚሆንና አንዳንዴም የጎረቤትም ወሰን ተጨምሮ ተሽጦለት ከሆነ ክርክር እንደሚወጣበት አይዘንጉ። ከላይ የተመለከተውን ጥንቃቄ ማድረጎ በህግ አነጋገር ጠንቃቃ ገዢ መሆኑን በህግ ፊት ስለሚያሳይ ካላስፈላጊ ውጣ ውረድ ይጠብቆታል። ተጨማሪ ጊዜዎች እንዲደርሳችሁ ኮፒ ሼር ማድረግ አትርሱ። አመሰግናለሁ።